ካቮድ ኮመርሻል በመገናኛ በካሳንቺስና በሽሮ ሜዳ እየተገነቡ የሚገኙ ግዙፍና ዘመናዊ ሞሎችን ለመሸጥ የሚያስችል የ7 ቀናት ኤክስፖ አስጀምሯል። በዚህ የማስጀመሪያ ስነ ስርዓት ላይ ባልደረባችን አጥናፉ አበራ ተገኝቷል። አጠቃላይ የነበረውን ዝግጅት ተከታትለን እንምጣ። ካቮድ ኮመርሻል ሪል ስቴት 17 ግዙፍ የንግድ ማዕከላትን በ4 ዓመታት ውስጥ ለመገንባት አቅዶ እየሰራ ይገኛል። ለዚሁ ወቅት ብቻ የሚቆይ እስከ 40% የሚደርስ የዋጋ ቅናሽ ይዞ ቀርቧል። ለመሆኑ እነዚህ እየተገነቡ ያሉትን የንግድ ማዕከላት ምን ልዩ ያደርጋቸዋል? አንደኛ፣ የንግድ ሞሎቹ እየተገነቡ ያሉባቸው ስፍራዎች ለንግዱ ማህበረሰብ ደግሞ ተመራጭና አይን የሆኑ አካባቢዎች ላይ የሚገነቡ መሆናቸው በሽሮ ሜዳ፣ በካሳንቺስ፣ በመገናኛና በመሃል መርካቶ ላይ የሚገነቡት የንግድ ማዕከላት በዋቢነት የሚጠቀሱ ናቸው። ሁለተኛ፣ ምቹና በቴክኖሎጂ የታገዙ የባስ የታክሲና የሜትር ታክሲ ተርሚናል ያላቸው መሆኑ። ሶስተኛ፣ ዘርፍ ተኮር መሆናቸው። ለምሳሌ ጥበብ ሞል የኢትዮጵያ የጥበብ እጆች ሥራ የሚታይበት ለቅይጥ ዓላማ የሚውል ህንፃ ሲሆን ካርሞል ላይ ከሚገነባው ወለል 3 ወለሎች የመኪና ሾሩሞች ናቸው። አራተኛ፣ በ1 ዓመት ጊዜ ውስጥ የሚያልቁ መሆናቸው። የአከፋፈል ሁኔታው ምቹ በመሆኑ እነዚህን የንግድ ማዕከላት መያዝ የብልህ ውሳኔ ያደርገዋል።